ይህ ሰው ባለውለታችን ነው። ወደ ቀደምት ሀገር ገብቻለሁ። ከዚህ ቀደም የአባይ ግድብን ዘግቦት ብዙዎች ሐሳብ አስተያየታቸውን እንዲቀይሩ አድርጓቸዋል። በዓለም አቀፍ ደረጃ በከፍተኛ ሁኔታ ተሰሚነትና ተደማጭነት ያለው ዲላን ፔጅ በዛሬው ዕለት ከወንድማችን አዶናይ ጋር አዲስ አበባ ገብቷል። ለተከታዮቹም ያስተላለፈው መልእክት ብዙዎችን አስገርሟል። ሰዎች የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲላን ፔጅ ጋር ነው። Dylan, how are you doing? Woo! It's nice to have you in here. I'm so excited to be here. How did you get to Ethiopia? How is it? Man, it's so good. Look at this, bro. What a day to be greeted by. በመጀመሪያ ለአርሰናል ደጋፊዎች እንኳን ደስ አላችሁ እያልን ሁሉንም በልክ አድርጉት የሚል መልእክት በድህነት እየማቀቅ ልጅ ዘመዶች ስንት እንጀራ መብላት ሐሳብ እየሆነባቸው ከጌታ መከራ ይልቅ የአርሰናል እና የማንቸስተር ኳስ ጨዋታ የነሱ መሸናነፍ ያስጨንቀናል። ከጌታ መከራ ይልቅ ኳስ ጨዋታ ሲጫወቱ የተጎዱ ሰዎች ጉዳት ያሳስበናል። በክርስቶስ ላይ እንማግጣለን፣ በክርስቶስ ላይ እናመነዝራለን። ስንት ደጋፊ ያለቀሰ ለምን ነው ማተረጋገው? ኤቪ አሁን ግን አልቻልኩም። ለአርሰናልማ ይለቀሳል፣ አልቅስለት እንጂ አሳካ ነው እንደሚያሳካ ነው። ሰበር ዜናም ተሰምቷል። ወንድማችን እፎይ በዘመዴ ቲቪ ተገኝቶ ሐሳብ አስተያየቱንም እንደሚያንጸባርቅ ተነግሯል። ዘመዴ መልእክት አስተላልፏል። እሱንም እንከታተላለን። ላልሰማ አሰሙ፣ ላላወቀ አሳውቁ። እነዛም ካቀረቀሩበት ወጥቷል። እፎይ ነፃ አውጥቷቸዋል። ስለእውነት እፎይ የጥንቱን እስልምና ነፃ አውጥቷል። ሁሉም ሙስሊሞች አንድ አይደሉም የምንለው ለዚህ ነው። ሐባሾች ከእፎይ ጎን ናቸው። ወሃብያዎችን እናንተ ፍጡር አምላኪዎች ናችሁም እያሏቸው ይገኛል። እሱንም እስኪ አብረን እንከታተል። ተፈጥሯዊና ጠባያዊ አንድነት የለው። የቤተ አምሃራ ሙስሊም ፍቅርን እየኖረ ፍቅር ይሰጥሃል። ለዚህም ነው የቤተ አምሃራ ሙስሊም ገራገር የሚል አንደኛው ምንድነው ከዋህብያ ጋር ያለን ልዩነት የሚያጣላን ነገር ምንድነው ነው። አብዛኛው ሰው አሁን የሚመስለው ይሄ ቡና ስለምናፈላኛ ወላ መውሊድ ስለምናወጣ እነዚህ ተራታ የሚያሰድቡ ሙሃቢዮች እንደሆነ ይሄንን እንድታቁልን እንፈልጋለን። እኛ ውይይት እየጠራናቸው በተደጋጋሚ ቪዲዮ እየሰራን እኛ ቤት ሊመጡ ፈቃደኛ አይደሉም። ግን ክርስቲያኑ ቤት እፎይ ቤት ግን በተደጋጋሚ ካልመጣ ካልተወያየን እያሉ እየተመላለሱ ይገኛሉ። ዛሬ እርገት ነው። እርገት ሁለት ጊዜ ተፈጸመ ይሉናል አባታችን አባ ገብረ ኪዳን። እሱንም እንከታተላለን። እርገት ሁለት ጊዜ ተፈጽሟል። አንድ እርገት በማህፀን፣ አንድ እርገት በ40 ቀን። እነዚህንና ያስተምሩናል ይገስጡናል ያልኳቸውን ቪዲዮዎች እየቀርብ ያለው። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የእርገት በዓል አደረሳችሁ አደረሰን። ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ ክርስቲያናዊ ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። አረገ በስብሐት አረገ በእልልታ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለ40 ቀን ያክል ለሐዋርያት እየተገለጠላቸው ካስተማራቸው በኋላ ሐዋርያትን ሰብስቦ በቢታንያ ወይም በደብረ ዘይት ከፍ ከፍ እያለ በግርማ ሞገስ አረሰ። ነገር ግን ተመልሶ የሰው ልጆችን ሁሉ ሊያስነሳ ይመጣል። ከመምህራኖቻችን ትምህርቱን እንከታተል። እርገተ ኢየሱስ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? በዓለ ሃምሳውን ወርኃ ትንሣኤን ዘመነ ትንሣኤን በሰላም እያስጓዘን ያለ እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በተነሳ በ40ኛው ቀን ወደ ሰማይ አርጓል። በተነሳ በ40ኛው ቀን በዘንድሮ ዓመት እንግዲህ ትንሣኤውን ያከበርነው ትዝ ይላችኋል። ሚያዝያ 4 ቀን ነው። ከሚያዝያ 4 ጀምራችሁ ስትቆጥሩ ግንቦት 13 ቀን 40 ቀን ነው የሚሆነው ማለት ነው። ምክንያቱም ከዚያ ከሚያዝያ ላይ የተፈሰከው በ4 ከሆነ 3 ጾም ነው፣ 27 ግን ፍስክ ነበረ። ሚያዝያ 27 ነው። ከግንቦት ደግሞ 13 ሲጨመር 13 እና 27 40 ቀን ይሆናል። ስለዚህ በዘንድሮ ዓመት እርገቱ ግንቦት 13 ቀን ነው። ምን ጊዜም ደግሞ ትንሣኤ ከእሁድ እንደማይወጣ ሁሉ እርገት ከሐሙስ ቀን አይወጣም።
እርገት ሰኞ፣ ማክሰኞ፣ ሮብ፣ ዓርብ፣ ቅዳሜ፣ እሁድ አይውልም። እርገት ምንጊዜም ትንሣኤ ከእሁድ ስለማይለቅ የእሁዱ 40 ሮብ፣ ሐሙስ ስለሚሆን በዚያ ቀን ይውላልና ሐሙስ እርገቱ ነው። ወደ ሰማይ ማድረጉን የምናስብበት ነው። መዝሙር 46 ላይ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ይላል። እግዚአብሔር በይባቤ መላእክት በመዝሙረ ዳዊት በመዓዛ ገነት ወደ ሰማይ ወጣ አረገ ብሎ ዳዊት በመዝሙሩ እንዳስተማረው ይሄ እርገቱ አስቀድሞ ከመድረሱ በፊት ዳዊት ተገልጾለት የተናገረው ነው። ትንሣኤው እንደተገለጠለት ሁሉ ለቅዱስ ዳዊት እርገቱም ተገልጾለታል። የጌታ ኢየሱስ ክርስቶስ እርገቱም ተገልጾለታልና ዛሬ እንኳን ለብርሃነ እርገቱ አደረሳችሁ እንባባላለን ማለት ነው። በዚህ መሰረት ወእግዚእነ በቃለ ቀርን በመለከት ድምፅ ከባቢሎን እስራኤልን ይዞ የወጣ ከባቢሎን ከሰባ ዘመን በኋላ እስራኤልን በመለከት ድምፅ በደስታ ወደ አገራቸው ወደ ኢየሩሳሌም የመለሰ ዛሬም እሱም ወደ ሰማይ አረገ ተብሎ ብለን የምናምንበት የምናመሰግንበት ዕለት ነውና ዘምሩ ለአምላክነ ዘምሩ፣ ምስጋና ለአምላካችን አቅርቡ እርገቱን አስበን ማለት ነውና ሞትን ድል አድርጎ የተነሳው ከትንሣኤ በኋላ ደግሞ 40ውን ቀን መጽሐፈ ኪዳን ለሐዋርያት ሲያስተምሩ እራቸው ቅኝቶ 7ቱን ኪዳናት 7 ኪዳናትም የሚባሉት ትምህርተ ቡዓት፣ በእንተ ቅድሳት፣ እግዚአብሔር ዘብርሃናት፣ በሰማይ ያሉ፣ አኮቴተ ቁርባን፣ ቅዱስ ስሉስ 9ኙ ኪዳናት እነዚህ 7ቱ አንድ ላይ 7 ኪዳናት ይባላሉና እነዚህን ካስተማረ በኋላ ነው ጌታ ኢየሱስ ክርስቶስ ወደ ሰማይ ያረገውና ለብርሃነ እርገቱ ያደረሰን አምላካችን ስሙ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር ኖሮ ነው። እንደገና እዛ ላይ ደግሞ 40 ቀን ጀምሮ እንግዲህ ይሄን ያክል ጊዜ እዚህ ምድር ላይ ቆይቶ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ በእሪና ሳይለይ በዚህ ምድር ላይ ስራውን ሰርቶ የስጋውን ስራ ሰርቶ የማዳኑን ስራ ሰርቶ ያረገበት ስለሆነ ለብርሃነ እርገቱ ያደረሰን አምላካችን ስሙ የተመሰገነ ይሁን። መዝሙሩም ምስባኩ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን የሚለው ነው። መዝሙር 46 ላይ እንደገና ወንጌሉ የሉቃስ ወንጌል ምዕራፍ 24 ከቁጥር 45 እስከ ፍጻሜ ድረስ ያለው ስለ ጌታ ማድረግ ጌታ ኢየሱስ ክርስቶስ ሲያርግ ቅዱሳን አባቶቻችን ሐዋርያትን በኢየሩሳሌም ከተማ ቆዩ፣ እኔ ወደ እናንተ እስክመጣ ድረስ አሁን በሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ብሏል። ኢየሩሳሌም የተባለች ለጊዜው ኢየሩሳሌም ቤተክርስቲያን፣ እኛም ዛሬ በቅድስት ቤተክርስቲያን በኦርቶዶክስ እምነት ልንጸና ልንቆይ ይገባልና ሐዋርያት በዚያ ቆይተው ነው መንፈስ ቅዱስ የወረደላቸው። ባሉበት ዓላማ መጽናትና መቆየት ለክብር ያበቃልና ቅዱሳን አባቶቻችን ሐዋርያትን ወደ ቤታንያ ያደረሳቸው፣ በዛም ቆዩ ብሏቸው ወደ ሰማይ አረገ፣ ደመና ወደ ሰማይ እየነጠቀችው ወጣ ነው የሚለውና እግዚአብሔር አምላካችን በዓላችንን የሰላም የጤና ያድርግልን። ለብርሃነ እርገቱ ያደረሰን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። እርገት 2 ጊዜ ተፈጽሟል። አንድ እርገት በማህፀን፣ አንድ እርገት በ40 ቀን። በማህፀን የተፈጸመው እርገት በእመቤታችን ማህፀን የተፈጸመው እርገት ቃል ስጋ ሲሆን ስጋ ቃልን ሆኗል። ቃል ስጋን ሲሆን ስጋ ቃልን ሆኗል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደምትመለከቱት ቃል ስጋ ኮነ ይላል። ወሐደረ ላዕሌነ ይላል። ቃል ስጋ ሆነ በእኛም ላይ አደረ ይላል። ቃል ስጋ ሲሆን አንድ ምሳሌ መልሼ ላስታውሳችሁ። ሁልጊዜ እንደምናስታውሰው እንዴት ነው የሆነ ነው? ሳይለወጥ ነው። ብረት በየት ውስጥ እንደሚገባ ነው? እሳት ውስጥ እንደሚገባ። እሳት ውስጥ ሲሆን ብረቱ ይሞቃል። ብረትነቱን ይለቃል? አይለቅም። ሳይለቅ ግን ምን ይሆናል? እሳት ይሆናል፣ ቀይ ይሆናል ብረቱ ራሱ። ብረቱ ደግሞ ቀይ ሲሆን እሳቱ ደግሞ በብረቱ መጠን ይሆናል። ልክ እንደዚህ ቃል ስጋ ሲሆን ስጋ ደግሞ ቃልን ሆነ። ብረቱን በስጋ ትመስሉታላችሁ፣ እሳቱን በቃል እንመስላለን። እኛ አይደለም የሚመስል ነው፣ ቅዱስ ቄርሎስ ነው። ወበከመ ሐፂን ዘይትወደይ ውስተ እሳት ብሎ እንደሚናገረው እሳት ውስጥ እንደሚጨመር ብረት ብሎ ይናገራል። ብረቱ ሳይለወጥ እሳት እንደሚሆን ስጋ ውሱንነቱን ሳይለቅ ምሉ መለኮትን ስለሆነ በእመቤታችን ማህፀን እያለ
በአብ ቀኝ በኪሩቤል ጀርባ ላይ በቃል ገንዘብ አርጎ በሰማይ አለ። ልብ ብላችሁ ስሙ። መምህራኖቻችንን እናመሰግናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እርገቱን እንደዚሁ እንዳከበርን ዳግም መጥቶ ደግሞ ሁላችንም እንዲያስነሳን ማራናታ ና እንበለው። ሰዎች የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲለን ፔጅ ጋር ነው። ዲለን, how are you doing? It's nice to have you in here. I'm so excited How to did be you get here. to Ethiopia? How is it? Man, it's so good. Look at this, bro. What Amazing. a day to be greeted by. It's amazing. We look forward to you having to the city. Yes. We look forward to having you. Yes, How do you bro. feel? What do you expect from the city? I haven't even been out of the airport yet, and I've lived a whole lifetime. It's been amazing. It is going to be very amazing. I've never been greeted like this by any country in the world. በዓለም አቀፍ ደረጃ በከፍተኛ ሁኔታ ተደማጭነትና ተሰሚነት ያለው ዲላን ፔጅ በአሁኑ ሰዓት ከወንድማችን አዶናይ ጋር አዲስ አበባ ይገኛል። ለተከታዮቹም ባስተላለፈው መልእክት ወደ ቀደምት ሀገር ኢትዮጵያ ገብቻለሁ የሚል መልእክት አስተላልፏል። በቲክቶክ ብቻ ከ19.3 ሚሊዮን ተከታይ ያለው ይህ ታዋቂው ለኢትዮጵያ እጅግ ባለውለታው ነው። የአባይ ግድብ በተገደበበት ወቅት ግድቡን በወንድማችን ብሩክ ሜንሽን አድራጊነት ከዘገበው በኋላ ብዙዎች የብዙ ሀገር መሪዎች ሐሳብ አስተያየታቸውን ቀይረውና ግድቡ እንኳ ከኢትዮጵያ መነሳቱን እንዲረዱ ያደረገው ይኸው የሶሻል ሚዲያ ተጽዕኖ ፈጣሪነት ነው። ዲላን ፔጅ ለተከታዮቹ ባስተላለፈው መልእክቱ ወደ ቀደምት ሀገርና በቀይ ግዛት ወዳልተገዛችው እንዲሁም አማኝ ወደ ሆነችው አገር ገብቻለሁ ሲል ሐሳብ አስተያየቱንና እንዲሁም ለበርካታ ቀናት እንደሚቆይ ሜንሽን አድርጎላቸዋል። ሰዎች የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲለን ፔጅ ጋር ነው። ዲለን, how are you doing? It's nice to have you in here. I'm so excited How to did be you get here. to Ethiopia? How is it? Man, it's so good. Look at this, bro. What Amazing. a day to be greeted by. It's amazing. We look forward to you having to the city. Yes. We look forward to having you. Yes, How do you bro. feel? What do you expect from the city? I haven't even been out of the airport yet, and I've lived a whole lifetime. It's been amazing. It is going to be very amazing. I've never been greeted like this by any country in the world. It's amazing. Ethiopia, we're known for taking care of our guests. Yes, You're going to bro. be taken care of very well. Yeah, you're bro. You're going to have the time of your life. We look forward to this. Absolutely. Is there anything you're looking forward to get, or anything you're expecting? Whew, I mean, the number one thing in my head is I've got to survive feeding the hyenas. In higher, yeah. I'm It's going to going to be a survive. very good experience for you, man. Yeah, that's anything you recommend? Everything in Ethiopia. Everything. Everything. There's nothing. Yeah, I've been here for 2 hours and I've already had so many coffees, You will bro. have the time of your life. I've I got so much promise. energy now. እንግዲህ ሰዎች እንደተመለከታችሁት ነው ዲለን በጣም ብዙ ቦታዎች ይሄዳል። እንዳሰማችሁት ነው የሚፈልገው ዋናው ምንድነው ሐረር ሄዶ ጅቦችን መመገብ ነው። የሐረር ሰዎች እንግዲህ በፍቅር ተቀበሉት። ከዚህ በኋላ የሚሆነው ነገር እንግዲህ ማሳያችሁ ነው። ዲለን, we're so happy to have you. Man, I need to wear a suit like you next time. Yeah, sure. You will. Oh yeah. ሌላኛው ሰበር ዜና ወንድማችን እፎይ በዘመዴ ቲቪ አርብ ወይ እሑድ ተገኝቶ ሐሳብ አስተያየቱን እንደሚሰጥ ዘመዴ መግለጫውን ሰጥቷል። እንከታተል። ወንድማችን ዘመዴን እናመሰግናለን። ላልሰማ አሰሙ ላላወቀ አሳውቁ። እነዛም ካቀረቀሩበት ወጥቷል። እፎይ ነፃ አውጥቷቸዋል። ስለውለት እፎይ የጥንቱን እስልምና ነፃ አውጥቶታል። ወጥተው እንዲናገሩ አድርጓቸዋል፣ እንዲጠይቁ አድርጓቸዋል። እና ይሄ ሰው መጠየቅ ስላለበት ወደ ሚዲያችን እናመጣውና እንጠይቀዋለን። ነገር ግን የትኛውንም አይነት ጥያቄ ለእፎይ ማቅረብ ትችላላችሁ። ቀኑን እነግራችኋለን። ዓርብ ይሁን እሑድ የሚለውን እኔ እንዲያ ከምናደርገው እሑድ ዕለት በተለመደው የዘመዴ ነጭ ነጯን ፕሮግራም ላይ አቅርበነው ሰፊ ሰዓት ወስደን እንድንነጋገር ነው የምለው። ዛሬ ካለው ሁለቷን ቀን አርፌ እሑድ ብንመጣ ብዬ አስባለሁ። ይህንን ከልጆቹ ጋር እንነጋገራለን። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይህን ይመስላል ማለት ነው። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይህን ይመስላል ማለት ነው። ላልሰማ አሰሙ ላላወቀ አሳውቁ። የስብከት ወይም ደግሞ የክርክር ሳይሆን
እፎይን ሙስሊሞቹም ራሳ ሼኮችም ጥያቄ ካላችሁ መጠየቅ ትችላላችሁ። የቁርአን ክርክር ምናምን ሳይሆን ማና አንተ ምንድና አንተ ይሄ እንዴታው ይሄ ምንድነው የምትፈልጉትን ጥያቄ መጠየቅ ትችላላችሁ ማለት ነው። ያን ጥያቄ ነው ያቀርብለታለሁ። ሁላችሁም በዛ መልኩ መሳተፍ እንችላለን። የጥንት አባቶቻችን እንደሚታወቀው የእስልምና እምነት ተከታዮች በዓለም ዙሪያ መድረሻ ሲያጡ ከክርስቶስ የተማሩትን ፍቅር በተግባር ገልጸው እነሱን ተቀብለዋቸው አብረው አኑሯቸዋል። ያንን ውለታ ያረሱ የእስልምና እህት ወንድሞቻችንም በሀገሪቱ በሙሉ አሉ። ከነዚያ ውስጥ የተወሰኑትን ወንድማችን እንደዚህ ነግሮናል። እንከታተል። የቤተ አምሃራ ሙስሊም ከሌሎች ሙስሊሞች ጋራ ተፈጥሯዊና ጠባያዊ አንድነት የለው። የቤተ አምሃራ ሙስሊም ፍቅርን እየኖረ ፍቅር ይሰጥሃል። ለዚህም ነው የቤተ አምሃራ ሙስሊም ገራገር የሚል ልዩ የሆነ መጠሪያ አለው። ወደ አንዲት የቤተ አምሃራ እናት ቤት ቀይ ጎራ ብለህ አንድ የቆሎ ተማሪ በእንተ ስማ ለማርያም ብሎ ቢቆምባት ወግድ ሃይማኖት አይፈቅድም አትልም። ደረቷን እየደቃች ወደ ጓዳዋ ገብታ አንድ እንጀራ ጥፍ አርጋ ትሰጠዋለች። የቤተ አምሃራ ሙስሊም እንደ ሌሎቹ ቁረጠው ፍለጠውን አያውቅ። ከወንድም ኦርቶዶክሳዊ ማህበረሰብ ጋራ በደምና በአጥንት የተጋመደ ስለሆነ አብሮ መኖርን፣ መቻቻልን፣ መከባበርን ያውቅበታል። የቤተ አምሃራ ሙስሊም ጥንታዊ እስልምናን ሳይበረዝ እስከነወዙ የሚኖር ማህበረሰብ ነው። ለቤተ አምሃራ ሙስሊም የአጼ ስርዓት የሚመካበት አባቶቹ ዋጋ የከፈሉለት ስርዓት የሚኮራበት ስርዓት እንጂ የሚጠላው ስርዓት አይደለም። ለቤተ አምሃራ ሙስሊም አምሃራነቱ ከአጥንትና ከደም የሚካፈለው ደማዊና ጥንታዊ ማንነቱ ስለሆነ እስልምናውና ሃይማኖቱ አይጋጭበትም። ለቤተ አምሃራ ሙስሊም በአጠቃላይ ኢትዮጵያዊነቱ አምሃራነቱና ሃይማኖቱ ሳይጋጩ ሶስት ግማድ አፋትሎ ይኖራቸዋል። ለማንኛውም የቤተ አምሃራ ሙስሊምን ጩኸትኛ እንጋራለን። ይህም ቪዲዮ ለሁሉም ሰው ሼር፣ ኮፒ ሊንክ አድርጉት። አንደኛው ምንድነው ከዋህብያ ጋር ያለን ልዩነት የሚያጣላን ነገር ምንድነው ነው። አብዛኛው ሰው አሁን የሚመስለው ይሄ ቡና ስለምናፈላኛ ወላ መውሊድ ስለምናወጣ እነዚህ ተራ ችግሮች ነው ከነሱ ጋር ያለብን የሚመስለው። ነገር ግን ዋነኛው ትልቁ ችግራችን በጣም ትልቁ የአቂዳ ችግር ነው። በቃ ትልቁ ችግራችን ካልሆነ በምንም አንጣላም። አቂዳችን ተመሳሳይ ቢሆን ኖሮ ቡና ስላላፈሉ ከነሱ ጋር አንጣላም ነበር። መውሊድ ስላላከበሩ ከነሱ ጋር አንጣላም ነበር። ነገር ግን የአቂዳ ትልቅ ችግር ስላለብን ይሄ ትልቅ ነው ከነሱ ጋር የማያስማማን ጉዳይ። በዚህ ዙሪያ ተራው ማህበረሰብ የነሱ ደጋፊ እየሆነ ነው ያለው። ምን ረሱላችን አላደረጉትም አይደለም? መውሊድ ባያከብር ምን ችግር አለ ይላል ተነስቶ። ቡና ማፍላት ለሱ ተራ ሊመስለው ይችላል። ሰደቃ መውሊድ ማለት ለሱ ምንም ነገር ነውና አብዛኛው ሰው ወደ እሱ ሳይል ይይዛል። ለምንድነው? ዕውቀቱ የለውም ማለት ነው። የአቂዳ ተውሂድ ምንድነው ምናምንም ብንለው አብዛኛው ተራ ሰው በእርግጠኝነት አያውቀውም። ምንድነው ከነሱ ጋር የሚያጣላን? በአቂዳ ብንስማማ ነው እንደው መጅሊሱ ጋር ያለው ችግር ራሱ እንደዚህ ችግር አይሆንብንም ነበር። ዋናው ነገር ዑለሞቻችን እታች ድረስ ወርደው ወጣቶቹን በአቂዳ ዙሪያ ያለውን ነገር ለሁሉም ማህበረሰብ ትምህርት ቢሰጡ እላለሁ። ልዩነታችን በደንብ እንዲታወቅ ማለት ነው። አንድ ይሄ ነው። ሁለተኛው ደግሞ ሐሳቤ ምንድነው? በእኛ በሱፍዮች በኩል ያለው የወጣቶችም ሊሆን ይችላል እንግዲህ አፉ በልኝ ዑለሞቻችን አንዳንድ መስጂዶች ላይ በጣም ብዙ ችግር አለ። የኛ መስጂዶቻችን ከተነጠቁ ወይ ከተወሰዱ በኋላ ለምን ተወሰዱ ብለን ነው ግብ ውስጥ የምንገባው። ቀድመን ጥንቃቄ አንወስድም። ቀድመን ሰውን አናስተምረውም። ከተወሰዱ በኋላ ለምን ተወሰደ አይነት ነገር ውስጥ እንገባና አብዛኛው ሰዎቻችንን ከወሰዱት በኋላ ከነሱ ጋር አላስፈላጊ ትግል ውስጥ እንገባለን። በየቦታው ያሉ መስጂዶቻችንን እኛ እንደ ግዴታ በቃ ይሄ የህልውና ጉዳያችን ነውና በግዴታ አይተነው
ልንጠብቀው ይገባል። ከተነጠቅን በኋላ ብንጮህ ብናወራ አንዳንዴ መስራት ያለብንን ነገር ሳንሰራ ቀርተን የሆነ ነገር ቢያመልጠን ወላሂ ልንናደድ ራሱ ይገባል ብዬ አላስብም። መጀመሪያ ሁሉም ሙስሊሞች አንድ አይደሉም የምንለው ለዚህ ነው። ሐባሾች ከእፎይ ጎን ናቸው። ወሃብያዎችን እናንተ ፍጡር አምላኪዎች ናችሁም እያሏቸው ይገኛል። እሱንም እስኪ አብረን እንከታተል። ኢምራንና ሁሱ የሚባሉት ወሃብዮች በድጋሚ እፎይን ካልተወያየን እያሉ የተለያዩ ቪዲዮዎችን ፖስት በማድረግ ዛሬ ምሽት 3 ሰዓት ላይ ቀጠሮ እንዳላቸው እያሳወቁ ነው። ታዲያ እፎይም በቪዲዮ ላይ ባስተላለፈው መልእክት እናንተ ባለፈ አቅማችሁ ታይቷል። ስለዚህ እናንተ እኔን አትመጥኑኝም። ከናንተ የተሻለ መጅሊሱ ላይ የተቀመጡ ኡስታዞቻችሁ ካልሆኑ ከኔ ጋራ እንደናንተ አይነት ህፃን ሊወያይ አይችልም ሲል አጋርቷል በቪዲዮ ላይ። እኛም ታዲያ ሙስሊሞች ለምንድነው የኛን ጥሪ የማትቀበሉት ክርስቲያን ቤት የምትመላለሱት እያለ ነው አይደል እንዴ? እኔ ግን እንደሚመስለኝ ባለፈ እፎይ ስላልተሳደበ እንዲሳደብ በር እየከፈቱ ነው የሚመስለኝ። ምክንያቱም የረሱል አለይሂ ሰላቱ ወሰለም የመሰደብ ትልቁ ምንጭ እዚህ ቲክቶክ ላይ ወሃቢዮች ናቸው። ይሄ ምንም ጥርጥር የለም። እነሱ እሱን እየሰደቡ እሱን የሆነ ነገር ያኔ እልህ ውስጥ እየከተቱ እንዲሳደብ የሚያደርጉት ራሱ ወሃቢዮች ናቸው። ይሄ ግልጽ ነው። ስለዚህ እኔ ደግሞ የራሴን አንድ ነገር ልልህ ፈለኩኝ። እፎይም ሁን የእፎይ ወዳጆች ምንም አይነት ነገር ቢፈጠር ረሱላችንን አለይሂ ሰላቱ ወሰለም የኛን ነብይ እንዳትሳደቡ ስል በትህትና ጠይቃለሁ። ምክንያቱም እነኚህ ሰዎች ወሃቢዮች ናቸው። ምን ፈልገው እንደሆነ ደግሞ ግልጽ ነው። ረሱላችንም ይሁን አላህ Subhanahu Wa Ta'ala እነሱ አምላክ ብለው የሚሉት የራሳቸው ፍጡር እንጂ ፈጣሪ እንዳልሆነ ረሱልን አለይሂ ሰላቱ ወሰለም ክብራቸውን የሚያቆሽሹ የሚያሰድቡ ወሃቢዮች እንደሆነ ይሄንን እንድታቁልን እንፈልጋለን። እኛ ውይይት እየጠራናቸው በተደጋጋሚ ቪዲዮ እየሰራን እኛ ቤት ሊመጡ ፈቃደኛ አይደሉም። ግን ክርስቲያኑ ቤት እፎይ ቤት ግን በተደጋጋሚ ካልመጣ ካልተወያየን እያሉ እየተመላለሱ ይገኛሉ። እነኚህ ሰዎች ታዲያ እውነት ሐቅን ፈልገው ነው? እውነት የነሱ እምነት ቁርአንና ሐዲስ ነው ከሆነማ ከኛ ጋር ነበር ውይይት የሚያስፈልገው፣ ከክርስቲያኑ ጋር አልነበረም። እኛ ሙስሊሞች እናንተ ሙስሊም አይደላችሁም፣ ሙሸቢሃ ናችሁ፣ ፍጡር አምላኪ ናችሁ፣ እጅግር አምላኪ ናችሁ እያልን ነው። ከተወያየ ይሄ ውይይታችሁ በእፎይና በኢምራን መካከል ያለው እርግጠኛ ነኝ በደንብ ቂጥቂጡን ገርፋህ እንደምትልክልን እኛ አንጠራጠርም። ስለዚህ ያው እንግዲህ ውይይቱ ከተካሄደ የተቆራረጡ ቪዲዮዎች ስክሪን ሪከርድ የተደረጉ ቪዲዮዎችን ነው እኛ የምናየው። መቼም እዛ ጋር የእናንተን ላይቭ መከታተልም አንፈልግምና ያው እንደሚደርሰን ተስፋ እናደርጋለን። በመጀመሪያ ለአርሰናል ደጋፊዎች እንኳን ደስ አላችሁ እያልን ሁሉንም በልክ አድርጉት የሚል መልእክት ከመምህራኖቻችን ተላልፏል። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ አለቀሰ። ለምን ነው ማተረጋገው? ኤቪ አሁን ግን አልቻልኩም። ለአርሰናልማ ይለቀሳል፣ አልቅስለት እንጂ። ይህን ባለ ክርስቶስ ቢሆን ስንት ታምር ስንት ድንቅ ነገር በተመለከተ ብዙ የጽድቅ ስራዎችን ባየን፣ ብዙዎች ሲጽናኑ ባየን። 22 ዓመት የጠበቁትን ዋንጫ በለዋለሁ። yes yes እውነት ግን በዋንጫው በላችሁ ወይስ በላችሁት? እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። እንደምራራከም እኔ እመቤቴ ማርያም አገዘችን እኮ። አሳካ ነው እንደሚያሳካ ነው። ይባላል። ሳይ ደስ አለዎት እናቴ። በእውነት እግዚአብሔር ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃትን 22 ዓመት ሙሉ በትዕግስት መጠበቅ በአመት ስንት ጨዋታ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ፣ እናንተን ለመንቀፍ እናንተን ለመተቸት አይደለም፣ ለአምላካችሁ ግን 2 ደቂቃ ብቻ ስጡት። ብትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ በአደባባይ ገለጡት፣ ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። በእውነት እግዚአብሔር አምላክ
የምናስተውልበትን ልቦና ይስጠን። ኳስ መደገፍ ቁም ነገር ነው። መጠጥ መጠጣት ትልቅ ነገር ነው። እኛ ሀገር እንደ ትልቅ ነገር እናወራለን። በሚዲያ እንዳለ በቃ ኳስ ይዘገባል። ድህነት ለሚጫወትባት ሀገር በድህነት እየማቀቅ ልጅ ዘመዶች ስንት እንጀራ መብላት ሐሳብ እየሆነባቸው ባዶ ቤት የምትተኛ አያት ይዘ እግዚአብሔር ይማረን ወገኖች። ያለን እንበስላለን እንደ ዋርካዋ ውስጥ ለውስጥ እየተበላን ነው። መጠጥ ሱሰኛ ሰዎች ተገላገል። እግዚአብሔር ምስክ እንጀራ መተው ይቻላል። እኔም እየነግራቸው እንጀራ መተው ይቻላል። ምን ማለት ይቻላል? ቆራጥ የሆንክ ቀን እንኳን መጠጥ ቀርቶ እንጀራ መተው ትችላለህ። ከዝሙት መገላገል ከፈለግሽ የቆረጥሽ ቀን እንኳን ዝሙት ቀርቶ አንድ የዛሬ 4 ዓመት ምናማክራታለች። በጣም ረጅም ዓመት ሞከረች። ከዛ በኋላ ምግብ አትቢ የስጋን ፈቃድ ለነፍስ ማስገዛት ከፈለግሽ ያልናትና አንድ ቀን ምናምን ጾመች። ምንም ተመልሶ ያው ይፈታተናታል ስትበላ። ከዛ በኋላ እስከ ዛሬ ድረስ በቀን አንድ ጊዜ ብቻ ነው ተላም ትንሽ ነገር ስቲል ትቆርባለች። እግዚአብሔር ባል እስኪ ሰጠኝ ድረስ እንኳን ዝሙት ቀርቶ የወንድ ልጅ አፍ አልነካም ብለ ያው ከቆረጥክ እንደዚህ ነው መቁረጥ። በሕያው እግዚአብሔር እምላለሁ ከዛሬ በኋላ ከጌታ መከራ ይልቅ የአርሴናል እና የማንቸስተር ኳስ ጨዋታ የነሱ መሸናነፍ ያስጨንቀናል። ከጌታ መከራ ይልቅ ኳስ ጨዋታ ሲጫወቱ የተጎዱ ሰዎች ጉዳት ያሳስበናል። በክርስቶስ ላይ እንማግጣለን፣ በክርስቶስ ላይ እናመነዝራለን። ንስሐ እንገባል፣ እሺ አንለውም፣ ስጋውን ደሙን አንቀበልም፣ ከቤተ ክርስቲያን ሕግና ትእዛዝ ውጭ እንሆናለን። መቁረብ አንፈልግም፣ መከተል አንፈልግም፣ ክርስቶስን ማሰብ አንፈልግም። እሱ ቢጠየቅ አዎ አሉኝ ይላል። እኛ ግን ብንጠየቅ የለንም፣ ምክንያቱም ክርስቶስን ረስተነዋል። ከጌታ መከራ ይልቅ የአርሴናል እና የማንቸስተር ኳስ ጨዋታ የነሱ መሸናነፍ ያስጨንቀናል። ከጌታ መከራ ይልቅ ኳስ ጨዋታ ሲጫወቱ የተጎዱ ሰዎች ጉዳት ያሳስበናል። ከጌታ ግርፋት ይልቅ ከ6666 ግርፋት ይልቅ ስጋው እስኪበተን ከተገረፈው ግርፋት ይልቅ ደሙ ምድር ላይ እስኪረጭ ድረስ የቀራንዮን መሬት፣ የቀራንዮን አፈር፣ የቀራንዮን ምድር እስኪያርሰው ድረስ ከፈሰሰው የጌታችን ደም ይልቅ እኛ የሚያሳስበን የሆነ ሜዳ ላይ የሚራገጡ ሰዎች ቁስል፣ የነሱ ጥዝጣዜ ያስጨንቀናል። የነሱ ቀይ ካርድ ማየት፣ የነሱ ቢጫ ካርድ ማየት፣ የነሱ በሆነ ሰዓት አጥቂ መሆን፣ የነሱ ሰዓት መከላከል፣ የነሱ በሆነ ሰዓት መቀያየር ያስጨንቀናል። ቀጣይ የሚጫወቱት ጨዋታ ማን የበላይነት የማን ነጥብ ምናምን የነሱ ማሊያ መልበስ ያስጨንቀናል። እኔ እሱን ማድረግ ኃጢአት ነው አይደለም እያልኩ ያላችሁት ወጣቶች፣ እኔ ኳስ ማየት ኃጢአት ነው አይደለም እያልኳችሁ ያለሁት። ግን ለኳስ ከሰጣችሁት ከ90 ደቂቃ ምን ያህሎቻችሁ ስለ ክርስቶስ ማሰብ ትችላላችሁ? 5 ደቂቃ 10 ደቂቃ ስለ ክርስቶስ መከራ፣ ስለ ክርስቶስ ስቃይ፣ ቤተክርስቲያን ዕለት ዕለት ስለምትሰብከው ስቃይ፣ ዕለት ዕለት ስለምትናገረው ጅራፍ፣ ዕለት ዕለት ስለምትናገረው መስቀል፣ ዕለት ዕለት ስለምትናገረው ችንካር፣ ዕለት ዕለት ስለምትሰዋው ስጋና ደም። ስለዚህ ስንቶቻችን እንጨነቃለን? ሌላው የስፖርት ጨዋታ ስለሚያስጨንቀን ከዚህ ሩቡን ያህል ቲክቶክ ከምናየው ሩቡን ያህል ዩቲዩብ ላይ ከምንቆየው ሩቡን ያህል ዘፈን ከምንሰባው ሩቡን ያህል የድንግል ማርያምን ለቅሶ ስንቶቻችን አስበናል? እኛ የብዙዎች ፊልም አክተሮችን እንባ እያየን አልቅሰናል። ሶፍት ተቀባብለን አይናችንን ጠርገናል፣ እንባችንን ጠርገናል። በአንድ ደራሲ ሙናብ ውስጥ በአንድ ደራሲ አይምሮ ውስጥ የተሯሯጡ ገጸ ባህሪያትን ታሪክ አይተን የእውነት ያልሞቱ ሰዎች እንደሞቱ ተደርገው የተሳሉብንን አይተን አልቅሰናል። ሶፍት ተቀባብለን። ክርስቶስ እኮ ፊክሽን አይደለም፣ የእውነት ነው የሞተው። ፊክሽን አይደለም፣ ልቦለድ አይደለም። እዚህ ቁመን የምናወራ የክርስቶስ መከራ ፊልም አይደለም፣ ድራማም አይደለም፣ ተውኔት አይደለም፣ ቲያትር አይደለም። የእውነት ነው የሞተው፣ የእውነት ነው የሞተው። ታዋቂ የሚባሉ ደራሲዎች፣ ታዋቂ የሚባሉ ባለቅኔዎች፣ ታዋቂ የሚባሉ ገጣሚዎች እነሱ የሚተርኳቸውን እነሱ የሚስሏቸውን አይነት ስዕል አይደለም የምንነግራችሁ፣ የእውነት ነው የምንነግራችሁ። ምናልባት የኛ ህይወት ሊሆን ይችላል አስቸጋሪው። ክርስቶስ የእውነት ነው የሞተው፣ የእውነት ነው የተገረፈው። ፊልም አይደለም፣ ድራማ አይደለም። እና ለምንድን ነው ይህን የማናስበው? ጨዋታም እውነት አይደለም። ተጫዋቾቹ ከተጫወቱ በኋላ ይተቃቀፋሉ፣
ይገባበዛሉ፣ አብረው ይበላሉ፣ አብረው ይጠጣሉ። እኛ እዚህ በደጋፊ ተለያይተን አንዳንዶቻችን ልንጋደል ሁሉ እንችላለን፣ እንበሻሸቃለን። እነሱ ራት አብረው ይበላሉ። እኛ ይሄን ውሸት የሆነውን ዓለም እየተከተልን እውነት ከሆነው ከክርስቶስ ጋር ተለያየ። እውነት የሆነውን ክርስቶስን አጣን። እውነት የሆነውን ሕይወት አጣን። እውነት የሆነውን የጌታን መከራ አጣን። እውነት የሆነውን ክርስትና አጣን። በዚህ ምክንያት የምንኖረው ኑሮ ራሱ ውሸት ሆነ። አንዱ ሰው በቀን ውስጥ 7 ጊዜ ሊለዋወጥ ይችላል። 7 ጊዜ ሊቀያየር ይችላል። ሌሊት ሌላ ሰው ነው፣ ማታ ሌላ ሰው ነው፣ ቀን ሌላ ሰው ነው፣ ስራ ቦታ ሌላ ሰው ነው፣ ቤተ ክርስቲያን ሌላ ሰው ነው። ሌላው ቀርቶ በጾምና ጾሙ ሲፈታ የተለያየን ሰዎች ነን። አሁን ዝም ያልነን በጥቂቱ ጾሙ ስለሆነ 2 ቀሚስ አለን፣ 2 ልብስ አለን። አሁን የለበስነው የጾም ልብስ ነው። ጾሙ ከተፈታል በኋላ አሁን ሳጥን ውስጥ ቆልፈን ያስቀመጥነው የዝሙት ልብስ አለ፣ የውሸት ልብስ አለ፣ የስካር ልብስ አለ፣ የመጠጥ ልብስ አለ። ጾሙ ሲፈታ ያን ከሳጥን አውጥተን እንለብሰዋለን። መምህራኖቻችንን እናመሰግናለን። ቃልዮት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች ከምንገናኝ ድረስ ሰላም ቆዩ።